እንግዲህ ወይዘሪት ፍቅርና አቶ አብርሃም ተገናኝተዋል። ዛሬ ትላንት በእንደዛው አይነት ሁኔታ ተለያይቶ ዛሬ ደግሞ ድጋሚ ተገናኝተዋል። ዛሬም ደግሞ ጥሩ ባልሆነ ሙድ ነው የተገናኙት። ምን ላይ ደረሰ የሚለውን ያው አብረን ደሞ ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ አንድ ቀን እንደዚህ አይነት ድርጊት ይገጥመኛል ብሎ አስቦም ስለማያውቅ እንግዲህ ጸጉሩን አሰርቶ ተውቦ፣ ምክንያቱም እንደኔ ፍልቅልቅ የሆነች ምስት እንደኔ ፍልቅልቅ የሆነች ፈክታለችን ሴት ይዤ እመጣለሁ ብሎ እንግዲህ ፍልቅልቅ ፈታ ዘና ብትን እላለሁ ብሎ ይዟት የመጣትን ሴት ዛሬና ትላንት ጉድ አደርገዋለች ማለት ነው። እሱም ያው ከሩታ ጋር በመተባበር ፍቅርና ሩታ እንግዲህ ወጥመድ ውስጥ አስገብቶታሉ። ሩታ ፍቅርን የሚያናግራት ሁላ ሜሴጅ እያንዳንዱን ነገር ለሩታ እየላከችላት ነበረ። ሩታ ኦልሬዲ እንዳለ ጨርሳ አይተዋለች ማለት ይቻላል። ሄርሜላን ደግሞ ከህይወታቸው ለማያስወጣት ነበረ ይሄን ሁላ ነገር ሲሰሩ የነበሩት። እንግዲህ ሄርሜላም ተስፋ ሳትቆርጥ ስትጠራ ስትሄድ ምንም ነገር ባይዋነቷ እነሱ ያሏት ነገር እነሱ ባሏት መንገድ ስትሄድ አንድም ቀን ክፉ ነገር ሳታስብ እንግዲህ እነሱ አብርሃም የሚሆን እነ ሩታም ይሁን ማንም ሲጠራት ተጎትታ ነበር የምትሄደው። አሁን ላይ ደግሞ እነሱ ሙድ እንደያዙባት በሷ ላይ እንደተጫወቱባት እንግዲህ ያው ሁላችንም አይተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያኖቼ ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። እንግዲህ ያው መግቢያ ላይ እንዳያችሁት ፍቅርና አብርሽ ዛሬ ተገናኝተው እሷ ድብን አርጋ ነው የሰደበችው፣ ሞልጭ አርጋ ነው የሰደበችው። ምክንያቱም አንተ ከሰው አልተፈጠርክም እንዴ እስከ ማለት ድረስ ነው የሚደርሰው። ምክንያቱም ከሷና ከሱ ብዙ ላይፍን ስላሳለፉ ከልጅነታቸውም ጀምረው ፍቅርና አብርሽ ባይዘዌ አብሮ አደግ ናቸው። እኔ ከመጀመሪያም ጀምሬ እኮ ሳያቸው ማለት ነው አብሮ አደግ ምናምን ሰፈር አይመስሉኝ ነበር። በጣም ይራራቁ ነበር የሚመስለኝ ማለት ነው። ለካ አይራራቁም፣ አንድ ላይ አብሮ አደጎች ናቸው። ያንን ፍቅር ያን ጥሩ ጊዜ ያን ቆንጆ ጊዜ አሳልፈው አሁን ላይ ግን ጥሩ ላይ አይደሉም። ህይወቴን ያበላሸው አንተ ነህ ብላ በፊቱን እያስታወሰች ውስጧ በጣም ተሰብሯል። በጣም ያኔ ማልቀስ ሁላ ጀምራ ነበረ። ምክንያቱም እሱም አንቺ ነሽ የበደልሽኝ ይላታል፣ እሷም አንተ ነህ የበደልከኝ። ሴት ልጅ እናትና ሴት ልጅ በጣም ትበደላለች። ምክንያቱም ወንድ ልጅ ይሻላል፣ በምንም ነገር ይቋቋማል ማለት ነው። ሴት ልጅ እኮ ስንት ላፍትና ነው ያለባት፣ ስንቱን ሀሳብ ችላ ትኖራለች። ብዙ ነገራቶች ደግሞ መስመር ላይ ይዙ ይችላሉ። መስመር እስከሚያዝ ድረስ እኮ በጣም ከባድ ነው ማለት ነው። እንግዲህ ያው ከአብርሃም ጋር በሆነም ሰዓት ደግሞ ተለያይተውም ከሩታ ጋር ሆኖ ነበረ። አብርሽ ከሩታ ጋር ከሆነም ድጋሚ ደግሞ ከሩታን ትቶ ወደ ሄርሜላ ጋር መጥተዋል። እነኚህ ሶስቱ የምታያቸው ሴቶች የተሰበሰቡት የአብርሃም የቀድሞ ፍቅረኛው፣ የመሀል ምስቱ፣ የኋላ ፍቅረኛው እሱ በሶስት ወጥመድ ውስጥ ነው ያለው ማለት ነው። ሁለቱ ግን ያው ተመሳጥሮ ድራማ እየሰሩበት ነበረ ፍቅርና ሩታ። ያው እሱም ደግሞ መጀመሪያ እውነት መስሎት ነበረ። ፍቅር ስትቀርበው ፍቅር ነበረች ሩታና ሄርሜላ ሰላም ግን እየሰጡክ ስላልሆነ ከኔ ጋር አብራኮንና የተወሰነ ጊዜያችን እናሳልፍ ብላ የደወለችለትም ያናገረችውም እሷ ናት። እሷ ካናገረችው በኋላ እንግዲህ ወደ እሷ ጋር መጥቶ በሚመጣበትም ሰዓት ትላንት የተደረገው ነገር በጣም ከባድ ነው። ይህንን ነገር ተመሳጥረውና አብረው ተስማምቶ እንደሰሩት በግልጽ ነግሮታሉ። እሱም ደግሞ ዛሬ ፍቅርን ብቻዋን ሲያገኛት ትላንት እንዳልተኛ በጣም እንደተሰባጨ በጣም እንደተናደደ ነበር የነገራት የነበረው። እሷም ደግሞ እኔና የሩታን
ስም አታንሳ። ትናንት ብዙ ነገር እያወራክ ነበረ። ሰው ማውራት የለብህም። እኔ መስመር ነው ቤቱ መንገዱን የጠራረኩልክ እንጂ አለችው ፍቅር። ሩታ እስካሁን ድረስ ስለምትወድቅ መንገዱን እየጠራረኩልክ ነው ያለሁት። በጣም ማመስገን አለብክ። አንተ ምንም ነገር ቢነገርክ የሚገባክ ሰው አይደለም። አንተ ድንጋይ ነክ ሰው አይደለም፣ ድንጋይ ነክ ብላ በጣም ተናዳበት እያወራችው ነበረ። ሀብርሽ እንደዚህ ያሽማ አስፈቅደሽ እየሰደብሽኝ ነው። እኔ ምን አርጌሽ ነው? ምን በድዬሽ ነው? አንቺ እኮ የመጀመሪያውን የድሮውን ነው ቂም በቀል ቅምሽን የምትወጭብኝ። አንቺ እኮ እየተበቀልሽብኝ ነው ስላት፣ አይ እኔ የተበቀልኩብክ አይደለም፣ ምክንያቱም እኔም ሴት ልጅ ነኝና እሷ ስታለቅስ ማየት አልችልም ብለዋለች። ነገሩን ደግሞ ትላንት ጨርሰነዋል። አሁን ድጋሜ ለምንድን ነው የጠራኝ እዚህ ጋር ለንጭንጭ ለንትርክ ከሆነ እኔ እዚህ ጋር መቆም አልችልም፣ አልቀመጥም፣ አልፈልግም ብላው ነበረ። እሱ ግን ማውራት ስለነበረባቸውና እጇን ጎትቶ እንግዲህ አስቀርተዋት ድጋሜ ደግሞ እሷ እምቢ ብላው ሲማወቅፋው እኔና አንተ ያልጨረስነው ነገር አለ እመለሳለሁ ብለዋለች። እሱ ደግሞ አትመለሽም፣ የመጨረሻችን ነው፣ እኔና አንቺ ከዛሬ ጀምሮ የመጨረሻችን ነው ሲላት እመለሳለሁ ብላ እንግዲህ ስትሮጥ አይታችኋል። እሱም ደግሞ ጸጉሩን አሳድጎ ይፈነዳበታለሁ፣ ያኔ ፈታ ይልበታለሁ፣ ዘና ይልበታለሁ፣ በነሱ ሙድ ይዛለሁ፣ በነሱ ይደበራለሁ ብሎ ባሰበበት ሰዓት እንግዲህ የማይሆን ዱብዳ ነገር ገጥሞት በጣም ሀሳብ ውስጥ ነው የገባው አሁን። ምክንያቱም ከሩታም እንዳይሆን ሩታም በአንድ በኩል ተጠምደዋለች። አሁን ኤርሜላም ሲሆን ኤርሜላም በአንዴ ያኔ ውስጧ ቢፈልገውም ቢወደውም ወዳ ፈቅዳ ብትቀበል ያኔ ብትወደውም የሆነ መንገራገሩ አይቀርም። ምክንያቱም እልህ ይዟት ግን ወዳው ሀፈፍ ልታደርገው ትችላለች። ለምን አትሉኝም? በሩታ እልህ ይዛ ማለት ነው። ሩታን ራሱ በጣም አስመሳይ ነች ብላ ኢባብ ብላውላ እየሰደበቻት ነበረ። በጣም ሰድባታለች። ዛሬ የሌለ ፍጅት ውስጥ ነበር የገቡት እና ህይወታችን ገብተሽ እየበጠበሽ ያለሽው አንቺ ነሽ እያለቻት፣ እኔ ምንም አላደረግኩትም፣ አንቺ ግን ርቀት ማጓዝ አይጠበቅብሽም ነበር፣ እኔ እኮ በንጹህ ልቤ ነው ብላታለች ሄርሜላ ለሩታ። ዛሬ አሁን ስለ እነሱ አይደለም ለአራቸው የመጣሁት ስለ ፍቅርና አብርሽ ነው። ባጋጠሙ ነው ወደዛ የገባሁት። ሄርሜላን ከኛ ህይወት ጨርሰን እንድናስወጣት መንገዱን እየጠራረግ ነው፣ መንገዱን እያመቻችንልክ ነው። አንቺም አይንሽ አይታይሽም ብላታለች። ባይዘው ሩታ ለሄርሜላ አንቺም አይንሽ አይታይሽም፣ መንገዱን እያስተካከልኩልሽ ነው። ኢቪኑን ከፍቅር ጋር ሲሄድ እሷ ፍቅርና እሷ ናፍቆት ቢኖርበት አንቺን አልፈልጊም ብሎ ወደ ሄርሜላ ጋር ነበር የሚሄደው። ግን ሄርሜላን እንደማይፈልጋትና በሩታ ላይ በምትናገረው ነገርም እሷን ሄርሜላ እንደማይፈልጋትና ሩታ ራሷን እንደሚፈልጋት ነው እየተናገረች ያለችው። ከምታሳየው አንጻር ነው ፍቅርም እንደዚህ ያለችው። መንገዱን አዝድታንልሽ ነበር፣ አንቺ አላወቅሽም፣ ምንም ማድረግ አልችልም ብለዋሉ ተባብለዋሉ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ውዶቼ መልካም ጊዜ፣ መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። በቅንነት አብረን እንደግላችኋለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ባይ ባይ። ወሬ ወለቀ ቪዲዮ ሳያልቅ። ያ ሰላም